ዛሬ እስኪ አዲስ ነገር ሊያስመለክተን ይችላል ብለን ተስፋ የጣልንበት የማንቸስተር ዩናይትድ እና የዌስትሃም ጨዋታ 1-1 በሆናቸው ውጤት ተጠናቋል። እንግዲህ አዲስ ነገር ሊያስመለክተን ማለቴ ማንቸስተር ዩናይትድ ውጤት ከራቀው እንግዲህ ከርሟል፣ ከረምረም ብሏል። አመታትም እያለፉ ነው ማለት ይቻላል። በሩበን አሞሪም መመራት ከጀመረበት ጊዜ ጀምሮ ማንቸስተር ዩናይትድ ያው ውጤት የራቀው እንደሆነ ይታወቃል። ነገር ግን አሁን 18ኛ ደረጃ ላይ የሚገኘው እና በዘንድሮ አቋሙ ጥሩ ያልሆነ ዌስትሃም በማንቸስተር ዩናይትድ ሜዳና ደጋፊ ፊት ሂዶ እንደመጫወቱ መጠን ማንቸስተር ዩናይትድ ይህን ጨዋታ ሊያሸንፍና ደረጃውን ሊያሻሽል ይችላል ተብሎ ተጠብቆ ነበር። ነገር ግን አልሆነም። በነገራችን ላይ የጨዋታው አካሄድ እንደዛ ይመስል ነበር። ማንቸስተር ትንሽ እንቅስቃሴውም የጨዋታ ቁጥጥሩም የተሻለ ነበረ መጀመሪያ አካባቢ እና እስከ 83ኛውም ደቂቃ ሲመራ ነበረ። ነገር ግን ማንቸስተርን እንግዲህ ማመን ምን አድርጎ ነው እንዲሉ ማንቸስተር አሁን የማይታመን ቡድን ሆኗል። በመጨረሻው ሰዓት ጎል የሚቆጠርበት አይነት ደካማ ቡድን፣ የተፈረካከሰ ቡድን ሆኗል ማለት ነው የሚቻለው እና ባለቀ ሰዓት ጎል አስተናግዶ ሲመራ የዋለውን ወይም ደግሞ 3 ነጥብ ይዞ ወጣ ሲባል በመጨረሻ ነጥብ ጥሎ ወይም ነጥብ ተጋርቶ ተለያይቷል ማለት ነው እና እንግዲህ የማንቸስተር ጉዳይ ውሃ ቅዳ ውሃ መልስ ሆኗል። እንግዲህ አንዳንድ ጋዜጠኞች እንደሚገልጹት የማንቸስተር ጉዳይ አሁን ማንቸስተር የቀረው አንድ ነገር ነው። እሱም የደጋፊዎች ይላሉ ነው፣ እኔ አላልኩም። እና ለማንኛውም ማንቸስተር ዩናይትድ እውነቴን ነው፣ እኔ ማንቸስተር ዩናይትድን የመሰለ ታላቅ ክለብ በዚህ ደረጃ ማለት ሲደክም እኔ ብዙ ደስ አይለኝም። ምክንያቱም ከዚህ በፊት ቢግ ፎር እያለ የምንጠራቸው ቡድኖች የሚያምርባቸው ሲፎካከሩ ነው እና እሱ ጠፋ። አሁን የሊቨርፑል፣ የማንቸስተር ዩናይትድ፣ የቼልሲ እነዚህ ቡድኖች አሁን ታላቅነታቸውን እያስጠበቁ እየቀጠሉ ነው ብሎ ለማለት በጣም ይከብዳል። በዚህ ዓመት ትንሽ የተፈረካከሰና ወጥ ያልሆነ አቋም ነው እያሳዩ ያሉት። በተለይ ማንቸስተር ዩናይትድ ከድጡ ወደ ማጡ እንዲሉ በዛ መንገድ እየሄደ ያለ ነው የሚመስለው። ችግሩ የከፋ መሆኑን የተረዳሁበት አንድ ነገር ምንድነው፣ ሩበን አሞሪም እስካሁን ድረስ በተለያየ ጊዜ የተለያየ ሽንፈት ሲያስተናግዱ ሁልጊዜም ችግራቸውን ያለማመን አይነት አዝማሚያ ነበራቸው። ማለት ጊዜ ስጡኝ አይነት ነገር፣ ጥሩ ቡድን እየሰራሁ ነው አይነት ነገር ነበረ። ማለት ብቃታችን ገና ላያችሁትም ነገር ታዩታላችሁ፣ ዛሬ እንደዚህ ሆነን ነው ምክንያት ነበር የሚደረድሩት እና እንደውም ድል ቀንቷቸው አንድ ቡድን ደግሞ ጥሩ ፐርፎርማንስ አሳይተው ካሸነፉ እንግዲህ የትኛውንም ክለብ የትኛውንም ቡድን ማሸነፍ እንደምንችል ያሳየንበት አጋጣሚ ነው ብሎ እስከ ማውራት የደረሱበት ብዙ ጊዜ ሰምተናቸዋል። በዚህ ጨዋታ ግን ከዚህ ጨዋታ በኋላ በጣም ተስፋ መቁረጣቸውና መበሳጨታቸውን ጭምር ሳይሸሽጉ ተናግረዋል እና ትንሽ ቡድኑ ተስፋ አስቆራጭ ይመስላል። በነገራችን ላይ ይህን ጨዋታ ያየሁት ነበር እና ጎል ያስቆጠረው ዳሎት ከተቀየረ በኋላ ይበልጥ ማንቸስተር ዩናይትድ በማጥቃቱም ተዳክሞ በመከላከሉም ተዳክሞ የታየበት አጋጣሚ ነበረ ብዬ ነው የማስበው እና ጎል የሚያስተናግደው ከዛ በኋላ ነው እና ትንሽ አቀያየሩ ስህተት ያለበት ይመስለኛል። የመከላከል ባህሪ ያላቸውን ተጫዋቾች ነው ቀይረው ያስገቡት እና ለመከላከልና ያችን ውጤት 1-0 አስጠብቀው ለመውጣት አስበው ይሁን ሀሳባቸው ግልጽ አይደለም እና አይ ቲንክ ዝም ብሎ የፍርሃት አይነት ፈርቶ 1 ጎል አስጠብቆ ለመውጣት መሞከር ይሄ በጣም ስህተት ይመስለኛል እና አይ ቲንክ የአቀያየርም ስህተት ያለ ይመስላል። የታክቲክ መፈረካከሶችም አሉ። እንዳንድ ያጠቁ ሲባል ይጠቃሉ በካውንተር እንደዚህ አይነት ነገሮች ነበሯቸው እና የጨዋታው ቴምፖና ፍጥነቱ ጥሩ ነበር። ማንቸስተር ዩናይትድ ኳስ የተቆጣጠረበት መንገድ የሞከረበትን መንገድ ቀላል አልነበረም፣ ጥሩ ነበር። በሜዳውና በደጋፊ ፊት እንደመጫወቱ መጠን ግን ነጥብ ጥሎና ተሸንፎ የሚወጣበት መንገድ ግን በጣም የሚያሳዝን ነው። ከዚህ ታላቅ ክለብ የማይጠበቅ አይነት አቋምና አካሄድ ነው እያሳየ ያለው። ለማንኛውም እግር ኳስ እንዲህ ነው። ይመቻችሁ።